እንዴት ናችሁ? ደህና ናችሁ ወይ? ደህና ነሽ ወይ እዩዬ? አለሁልሽ። ጓደኛዬ እንዴት ነሽ? እኔ ደህና ነሽ ወይ? አንገናኝ። አይ ራይት ተጠፋፋን። አይ ነው በጣም ደስ ሲል በእግዚአብሔር ስላገኘሁሽ ደስ ብሎኛል። እንግዲህ ተመልካቾች ያዩታል ብለን የምናስበው ቪዲዮ ስለሆነ ሰላም እንበላቸው ካላችሁበት ቦታ በሙሉ ስለመጣችሁ ዋኖፋስ ስለሆናችሁ ደስ ብሎናል። ጆን አርጎ ቲሙን ይሄ ጓደኛሞች እህታማቾች የሚያወሩበት የምንጨዋወትበት ሶላችንን የምናድስበት ሪዋየር የምናደርግበት የፈለግነውን ነገር በሙሉ ህይወታችን ላይ እንዲከሰት ማይንድ ሴታችንን የምንቀይርበት አዲስ ወንድም እህት የምናፈራበት የፈለግነውን አባትና እናት ራሳችን ላይ ክሌም የምናደርግበት በተቻለ አቅም ከነበረን ነገር በሙሉ ተቀይረን ጥሩ ነገር ላይ ብቻ ፎከስ አድርገን የተሻለ ሰው ለመሆን ነው ጥረታችን። በዚህ ጆርኒያችን ላይ አብራችሁን ሁኑ። ቤትዬ ራስሽን አስተዋውቂ። ወይ from everything about you girl? ዋው ይሄ በጣም ከባድ ጥያቄ ነው። ቤት ይባላለሁ። ብዙ ስም ነው ያለኝ ግን ከቤት እንጀምር። and ውልደቴና እድገቴ አዲስ አበባ ከተማ ገርጂ and I've been in the United States አሁን 14 ዓመት something like that. And my background is in finance and accounting ነው የተማርኩት። ከዛ በኋላ ቀጥቂት የኮርፖሬት ጭፍጨፋ በኋላ ወደ ራሴ ስራ ገብቻለሁ። I'm a wedding planner, I'm an entrepreneur. I'm a COO of another health tech business. And I'm a content creator. Yes. I do makeup, tsagur, conversation, but mostly mindset stuff. Kanchi ጋር እንድናወራ የሚረዳኝ እሱ ነው. So yeah, that's shortly me. Let me launchi lazurow እንትኑ This is it like that. So always good to hear from you, by the way. Yemesh. Thank you, love. ተነሳን እያየሽ ነው ፊቱ ጋር ተነስተን ከገርጂ አዲስ I know. then as እዚህ ሀገር ላይ መተን አንደርስታንድ አድርገነው ቋንቋቸውን ሲስተሙን አንደርስታንድ አድርገን የኛ የሆነውን ነገር ወስደን እላዩ ላይ ደግሞ ከወሰድን በኋላ we were grateful like long time ago ተቀጥረን በመስራታችን to be fit in ዶላር ደሞዝ እየተከፈለን ቤታችን እየከፈለን and then it wasn't enough አልበቃንም። ለምን the more aware ስንሆን the more awake ስንሆን now deserve የምናደርገውን ነገር እያወቅን ወርሳችን በጣም ምን እንደሚገባን እያወቅን ስንመጣ more ወደ የተሻለ ነገር ነው የምንፈልገው። ለምን because we know our place ትልልቆች ነን። አንዳንድ ባለፈው ያልኩሽ የለም ሻርክ ፖንድ ውስጥ መቀመጥ አይችልም። Yes. ሻርክ ኑሮን ቤት ውስጥ ፔት ማድረግ ከፈለግን got able to build ትልቅዬ ገንዳ if you don't have that ሻርክ መፈለጉ ሁሉ አትችይም። እና we're shark and then አሁን የምንፈልገውን ነገር ለማድረግ ነው በየቀኑ የምንሮጠው እና ይሄ የምንፈልገውን ነገር ደግሞ እያገኘን ነው በደንብ ፔኔትሬት አድርገን እየገባን ነው እዚህ ሀገር ሲስተም ላይ because we belong to the world እና እኛ የሆነው ነገር ማንም ያስቆመን የለም። ስላንቺ ነገር ይሄን እኮ ነው ያልኩት። I know. Look at me now. እዩ ባላለው ተወልጄ ያደግኩት አዲስ አበባ ከተማ ውስጥ ነው። I'm the oldest kid in my house. I'm always like to ሰዎችን take care ማድረግ የምወድ ሰው ነበርኩኝ since the beginning. ማስደሰት፣ ማሳቅ፣ መምከር anything ብቻ ይጠቅማል ብዬ ያሰብኩት ነገር ሼር አድርጌ መኖር የምወድ ሰው ነኝ. And then I came to and then ስራዎችን የፊልም ስራዎችን ፊልም ጽሁፎችን ጽፍ ነበረ ልጅነቴ ጀምሮ and then ከሱ ወጣሁኝና ወደ ኢትዮጵያ ኤርላይንስ የገብቼ ነበረ back home and then ለአራት ዓመት ካቢን ክሩ ነበርኩኝ. was such beautiful journey by itself. ወደድኩት ቀመስኩት and then I went to the next journey of my life. I wanted ትልቅ ትምህርት መማርበት ብዙ opportunity ያለበት አገር መምጣት ፈለግኩ። ምክንያቱም ኢትዮጵያ ኤርላይንስ was ትንሽዬ ፖንድ ነበረች ለኔ ትንሽዬ river. I came to this country and then I went to college. I loved it. ተቀጠርኩ ተሰራውኝ ፕሮግራም ሱፐርቫይዘር ነበርኩኝ
በጣም ደስተኛ ነበርኩኝ ግን I wanted more because I just become bigger. I just become bigger than the place. So I start exploring real estate ላይ እሰራለሁ. I'm good what I'm doing. ወዳለው መማር እንዲሁም ላይፍ ኢንሹራንስ የተለያዩ ሪታየርመንቶችን አኒቲዎችን እሰራለሁ. የሰዎችን ፋይናንሻል ችግሮችን መፍታት ሰዎችን ፕላን ማድረግ ላይፋቸውን የምወደው ነገር ነው. ከዚህ one of us is money በጣም ትልቅ ሮል የሚጫወትብን ሁለተኛው ነገር ደግሞ I love to create content because ኢንተርኔት ዘላለም የሚቆይ ነገር ስለሆነ I want to put my fingerprint እዚህ ሲስተም ላይ እና ለብዙ ዘመን የሚቆይ ነገር መስራት እወዳለሁ አሁን ደግሞ ከቤቲ ጋር ካንቺ ጋር ኮንኩ በኋላ we have a plan 100 years መቆየት የሚችሉ ነገሮችን ክሬት ለማድረግ we might start small but I know we can go bigger because we saw already ከየት ወዴት መሄድ እንደሚቻል ባለትዳርና የአምስት ልጆች እናት ነኝ. Wow. ተኗሪ ነኝ currently. Love it. We don't know where we're going. Yes. Yeah. That's awesome. Yeah. ግሩም የሆነ introduction ነው. Oh, thank you በጣም እሱ ወደ ዋና ወሬ ይገባል መስሎኝ እኮ በቃ ሰምጬ እየሰማሁሽ ነው ተቀበል. Oh yes, በዚህ እኮ ነው ወደ ዋናው ወሬ የሚገባው. Like አሁን ምሳሌ ይሄ እንደ ኢንትሮዳክሽን ከሆነ ለፕሮግራም ያው like look at you አሁን አግኝቻለሁ ኦክሲጅን አሁን መመለስ እችላለሁ ነው ኦኬ በጣም እሺ ዳኒ ነው ዳኒ ነች ሃይ ዳኒ Ishmael Shokit sit down mommy is making empire so አንዱ ያገናኘን ነገር ማይንድ ሴት ላይ መስራት እንፈልጋለን የኛም ብርሃን ማየት ለሌላዎች መትረፍ ስላለበት we have to be there so ምንድነው ማይንድ ሴት ከሚለው መጀመር እንችላለን ምንድነው what is really ትርጉሙስ ምንድነው ማይንድ ሴት ስንል ምን ያህል ነው አፌክት የሚያደርገን የሰው ልጆችን የሚለው ነገር ከሱ መጀመር እንችላለን ከልጅነታችን ጀምሮ ስለ ቶታል ተማርን በተለይ ኢትዮጵያውያን ስለ ሐሳብ የሐሳብ ውጤቱ የስሜት ውጤቱ ምን እንደሆነ አናውቅምና ስለምናስበው ነገር ኢቭል ሐሳብ ስናስብ ከግድያ ከሞት ከምናምን ጋር የምናያይዘው ከአስር ተራራቅ ብቻ ሌሎቹን እኛ ራሳችን ላይ ሊጎዳ የሚችሉ ቶቶችን አልተማርንም ራሳችን የሚጎዳ ነገር ያስ ተምረናል አትግደሉ አትስረቁ አታመንዝሩ አትዋሹ ተምረናል ግን እኛ ላይ ደግሞ የሰው ልጅ ራሱን ካልወደደ ራሱን ካልተቀበለ በአስተሳሰቡ ራሱን ካልገነባ ሶሳይቲ ይገነባዋልና የኛን መሬት አባንደንት አድርገን መሬታችንን ጥለ ነው አረም በአረም ሆኖ የሌላ ሰው ነበር የሚቆጠቆጠው ተማሩ ትምህርት በሙሉ how to treat other people how to fit in ነው እንጂ how to really be okay with yourself እና ራስሽ መጀመሪያ ትሪት አድርገሽ አንቺን ላንድ ለምለም አድርገሽ ነው ሌላ ሰው ጋር መሄድ ያለብሽ የሚለውን ትምህርት አልተማርንም እና ማይንድ ሴት goes to ourself አሁን ማይንድ ሴታችን እንዴት ነው መቀየር ያለብን ሐሳባችን እንዴት ነው መቀየር ያለብን ስንል we're not talking about እንዴት ነው የቤትን ሐሳብ ለቀየር አይደለም it's about me visual ሆነቻን እኔን ነው መቀየር መፈልገው እኔ ስቀየር ዓለም ይቀየራል ልጅ ያለሽ የተማርሽው ስለ ሐሳብ ምንድነው እስካሁን የምታስታውሽው ነገር ስለ ገንዘብ ያለኝ አስተሳሰብ ምንድነው ምናምን ይያልኩ እንዲሁ ከእግዚአብሔር ጋር አወራለሁ ምንድነው ብሎክ የሚያደርገኝ ነገር እንዳለ ይሰማኛል ምክንያቱም ይሄ በቂ ራሴን ማግኘት በመፈልግበት ቦታ አላገኘውምና ለምንድነው ስለ ገንዘብ ላይ የሆነ ብሎክ የሚያደርገኝ ነገር አለ አልኩኝ ከልፋትና ከውጤት ውጪ ምክንያቱም በጣም ይስራ ሰው ነኝ እኔ so like ይሄ ቅድም ጥረገረ ስራ አይነት ነገር አለ አይደለ ፋርገሻ አዎ እሱን ፓርት አውቀዋለሁ እንደውም to the point እንደዛ ካልሆነ ደስ አይለኝም ስራው ሲመጣ like እንዲያድርጌ ለማለት እንዲመቸኝ ነው መሰለኝ yes ለወሬ የሚጣፍጣል ነው ዲዘርቭ ማረጋው ስለፋ ብቻ ነው ስለፋ ብቻ ነው ዲዘርቭ ማረጋው ከዛ ጋር ድንጋይ ፈለጣ ከሚመስል ፒክቸር ጋር ያለ ስራ ከተባለ ምንድነው በቃ አዳም ተረግሞ የለ
በቃ ድንጋይ ፈለጣው ውስጥ ከሱ ጋር በቃ ልክ ያደርግ ድካም ነው መልካም ያለብሽ። የሌበርህን ነው የምትበላው ስለተባለ ሌበር በቃ የእሱ ካልሆነ በስተቀር ዲዘርቭ ማድረግ አይመስለኝም። እንደገና እውነት ለመናገር ገንዘብኛ ዋጋ የምንሰጠው ነገር ነው አይደለም እንዴ? አንድ ሙዝ 1 ብር ነው ካልን 1 ብር ነው፣ 50 ሳንቲም ነው ካልን ኮሌክቲቭሊ 50 ሳንቲም ነው። ሶ ይሄንን ሁሉ ሳስብ ለምንድን ነው ለገንዘብ ጋራ አንደኛ it's almost like ሳትፈልጊው አትራክት የምታረጊው ነገር አለ አይደል? like እትፈልጊውን ሰው አትንገሪው ራሱ ይመጣል ምናምን ይባላል ድሮ። እንደሱ አይነት ጨዋታን ጀምሬ ነበር ከገንዘብ ጋር አልፈልግም የራስ ጉዳይ ነው ነገር ግን ምንድናቸው አንዳንድ አስተሳሰቦቼ ብዬ እግዚአብሔር ሆይ አሳየኝ because ብላክ እያደረገኝ ያለ ነገር አለ። እውነት like የገንዘብን ፍሪደም ነው አይደል? ገንዘብ የሚሰጠው እንጂ ሌላ ነገር አይደለም። መቼስ አሁን ከበላው በላይ ከበላው ሃርድ ላይ ነኝ እኔ you know you know more wing ይሰጥሻል a lot of places a lot of time መልሰሽ መግዛት ነው right? I think about that and አንድ ቀን እንዲህ መኪና እየነዳው አንዳንድ አስተሳሰቦችን ግለጥልኝ እግዚአብሔር ሆይ እያልኩኝ money grows on trees እላለሁ money doesn't grow on trees እላለሁ ሁልጊዜ እና ለምንድን ነው እንደዛ የማስበው ብዬ አንድ ቀን እንዲሁ እያሰብኩ አልኩ። ከዛ ኧረ በኢየሱስም በቃ money grows on trees አልኩኝ። በቃ I was like በቃ no grows on trees ከዚህ በኋላ doesn't grow የሚባል ነገር የለም ብዬ ተቃወምኩኝ ያንን ሐሳብ። አሜን። ከዛ ምክንያቱም ኢንስቲልድ ነው በቃ ሳላስበው ጥርስ እንደመቦረሽ የምናገረው ነገር ነው። just naturally ነው የሚወጣው ያለው ውስጥ ነው ያለው የታተመ ነገር ነው። so የዛን ቀን ጀምሮ ኧረ በስመ አብ ወልድ መንፈስ ቅዱስ ብዬ መታገል ትግል ጀምረው የዛኔ ነው a few maybe 6 months back okay ከዛ የዛኑ ቀን የሆነ ክላይንት ላገኝ ከቢዝነስ ፓርትነር ጋር ቁጭ ብለን እያወራን እያገኘ ነው ሰውየው ባክግራውንዱን እየነገረን ምናምን ነገር ካምፓኒው ምንድነው ምናምን ብዬ ካምፓኒው ውስጥ ገብቼ የሰራበትን ቦታ ማለት ነው። እሺ ስሎጋናቸው money grows on trees ነው። oh yes I was like አንድ ነገር ከላይ ላይ እንደተነቀለ በቃ ይዛን ቀን አወጣኝ። like I knew something in my mind was focused on like አንድ ነገር ይሄንን ነገር ከላይ ላይ አነሳለሁ ብዬ ስለነበረ እየፈለኩት ስለነበር ቀኑን ሙሉ እንዴት ነው ይሄንን ሐሳብ ከላይ ላይ መነቀል አገኘሁት ኮንቨርሴሽን ማለት እና ይሄ poverty mindset really has like impact እያደረገኝ ነበር። እየለፋው ካልሆነ እንደገና ራሴንም የምገምትበትን ዋጋ እንዳይና ያደረገኝ። ለምሳሌ ሰርቪሶች ነው ብዙ ጊዜ የሚሰጠው እና ዋጋዬ is probably lower than most people because ገና ጀማሪ ነኝ you know እዛ ጋር የሚደረሰው እንዲተደርጉ ነው ፕሮሰስ አለ። ሁሉም ሰው የሚያደርገው ቅድም ያልሽው ፕሮሰስ አለ አይደለ? ሁሉም ሰው በሚያልፍበት መንገድ ማለፍ እንዳለብኝ ጭንቅላቴ ውስጥ ስለነበረ ቻርጅ ማረጋው ዋጋ የእጂን የልፋቴን ዋጋ እንኳን አይደለም to be honest እና ያንን ሁሉ ሪሴት እንዳደርግ you know ቢቀርስ በቃ ባይሰራስ if it's not value እኔ በራሴን value በማደርገው መንገድ value የማያደርገኝ ስራ አልሰራም። yes እና ያንን ነገሮች like ህይወቴ ላይ አፕላይ ማድረግ ጀመርኩኝ እና ያንን ነገር ኢማጂን ባደርገውም ያ luxurious የሆነው you know like the limo you know Prada and you know በጣም ብዙ አዳዲስ መጥተዋል ብራንዶች ራሱ ልሳን ነው የሚመስለው አላቃቸው ብቻ እነሱ ኤግዛክትሊ እነሱን ኢማጂን ባደርግም አሁን ዲታች አድርጌያለሁ ከዛ ምክንያቱም I already know እዛ ጋር እንደደረስኩኝ I'm not like ይሄ የኔ ነው already you know what I'm saying like already እዛ ጋር ደርሻለሁ ያ ላይፍ ስታይል already አለኝ አሁን ከኋላ ወደፊት እየሰራን ነው already እዛ ያለው ሰው ያ ነገር ያለው ሰው የሚኖረው ህይወት ምን አይነት ህይወት ነው ወደሚለው
ማይንድሴት ቼንጅ ተቀየረ ያለው ስለ ገንዘብን ብቻ ሜንሽን ማድረግ ፈልጌ ምክንያቱም ሌሎች ብዙ ነገሮች አሉ በጣም ብዙ ነገሮች አሉ it's the thing አንዱ ርዕስ በራሱ በጣም ትልቅ ነገር ነው ልንወያይበት የሚገባው ምክንያቱም አንዳንድ ጊዜ the right question ካልጠየቅሽ አታስነሽም የሞተውን ነገር የሞተው አውሬዎች አሉ ውስጣችን ጭንቅላታችን ውስጥ እና eating የዘራችንን ፍሬ እየበሉ ብንፈጋ የትም እንዳንደርስ የሚያደርጉ አውሬዎች አሉ እየበሉብን ያሉት የአመለካከት አውሬዎች እና አንዳንዴ እንደዚህ አይነት አርዕሶችን ስንጀምር ጥያቄዎች ስንጠያየቅ where did it really start ይህን አይነት አመለካከት እስቲ ታነቂዋለሽ ያን አውሬ አሳልፈን አስወጥተን የምንጥለውና የምር ዘራችን እንዲያድግ የምንፈቅድለት when we're talking about it ነው ካለበዚያ we just blame እያደረግን እንድንኖር ነው የሚያደርገን I don't know where it comes from we know we just have to ask the right question and then awake ለመሆን እና the right ጥያቄ እየጠየቅን አዲስ ህይወት ለመመስረት ከኛ ኢኒሺየት ማድረግ አለብን እንጂ እናቃለን ገንዘቤ ለምን አይበረክትም አላውቅም ለምን እንደማይበረክት የሚባል ቃላት የለም ቮካብላሪያችን ውስጥ it has to be የገንዘብ ትርጉሙ ራሱ ላምጪ ይሰጣል ነው ሁሌ you just have to get it you know እንትኑ ራሱ ትርጉሙ ራሱ ወደኛ እንዲመጣ አድርጎ ነው የተሰራው እንዲያገለግለን ነው የተሰራው ምንም አይነት ነገርና አንዱ ህይወቴ ላይ አንድ ባንድ መቀየር ጀምር ስለ ገንዘብ ያለኝና አመለካከት ዶሚናንተር እንደሆነ ባወቅኩ ቁጥር we're here to dominate ልንገዛ ነው ልንገዛ አይደለም የተፈጠረ ነው everything የሚንቀሳቀሰውን ነገር ልንገዛ ነው የተፈጠረ ነው እንጂ ለገንዘብ እንዳገለግለው ሳይሆን ገንዘብ ለኔ እንዲያገለግል ሊታዘዘኝ ነው ያለው የተፈጠረው በዲቴል ደረጃ ሳየው why not ለምንድነው ለኔ ገንዘብ የማይገባኝ ገንዘብ ማግኘትባቸው መንገዶች ቀላል ነበሩ I have አንዳንድ ጊዜ awake ስንሆን half awake እንሆናለን ጥሩ እርምጃ እንራመድና ነገር ግን መንቀስቀስ የማንፈልገው አውሬ ያለ ከስር በቃ ካለኝ ይበቃኛል I'm so grateful አለማመስገን ይመስለናል ከዛ የኔ ያልከሰጠኝ በቂ ነው ከዚህ በላይ መሄድ ምንድነው እንተዋለን ከዛ በኋላ ልክ ለሞመንት ሊሚታችንን ስንደርስ already የሳልነው ሊሚት ላይ 10,000 ከሆነ በወር ያሰብሽው ደም ገንዘብ ማግኘት 10,000 ሚሊዮን already ስለለጠፍሽው ጭንቅላትሽ ላይ እዛ ጋር ከደረስሽ በኋላ you don't want to pass 11,000 because you already limit yourself to 10,000 so ልክ እንደዛው የሆነ ላይፋችን ላይ እንሄድና ድሮ ልጅነታችን ላይ ትልቅ ምኞታችን ይሆናል እዚህ ጋር መድረስ so እዚህ ጋር ስንደርስ we're like okay I think we መድረሻ ላይ ደርሻለሁ like ካለ ፍላጎታችንን እንገድበዋለን አለማመስገን ይመስለናል መንገብገብ ይመስለናል ብዙ መፈለግን ከተፈጥሯዊ ከሆነ ከሰውነት ጋር ከሰውኛ የሆነ ከአማኝነት ጋር ሳይሆን አለማመስገን ጋር ከኃጢአት ጋር something bad ከሆነ ነገር እናያይዘው so ልክ ከደረስን በኋላ ሊሚት እናደርገውና ያንን ሆርስ ልጓሙን ይዘዋለን let's just የሚለው ነገር ማለት ነውና አንዱ ራሴ ላይ ቀየርኩት በየጊዜው እየሞከርኩት there is no ልጓም ያስባም ካራሴ እስከፈለኩ ድረስ መጋለብ እፈልጋለሁ there is no way I have to stop here እና አለማቆም መፈለግ ብዙ መሻት ያ እንደውም እግዚአብሔር የሆነ ማንነት ሄደው ያ እግዚአብሔር የሰጠኝ አንዱ ማንነቴ ጥበብን መፈለጌ ኩሪት ለማድረግ መፈለጌ ፕሮብለም ሶልቭ ለማድረግ መፈለጌ ብዙ አግኝቼ ብዙ ለመስጠት መፈለጌ is part of him ነው እንጂ ሊሚት ማድረግና ተመስገን አምላክ ይሄ በቀኛል ማለቴ that's not right so ያስተማሩን ሁሉ ትክክል አይደለም ማለት ነው እዛች ፓርት ላይ ማመስገን ያለኝ ነገር ይበቃኛል ተመስገን ብሎ መቆሙ you are limiting God in you እስቻለን አምላክ ያቆምሻለሁ እሱ የሰጠን እሱ ያሰበልን to the max በቃ ዓለምን ዶሚኔት እናደርጋት ተነግሮን እኛ ግን ትንሽዬ ከተማ ትንሽዬ ታውን ይዘን በቂያችን ነው እያለን ያለው what about the rest of the world life ሽን የሚፈልገው what about the rest of the world በታውን ብርሃን ቀረን
when we can just city ማብራት ስንችል አገር ማብራት ስንችል አገር ሙሉ ዓለም ማብራት ስንችል በታውን ቀረን በቃ we just እቺ ሻማ ትበቃናለች ብለን ሞር ሊሚት ማድረጉ ሞር ኃጢአት ነው ከሊሚታችን በታች መኖራችን yes ከሊሚታችን በታች መኖራችን እና the more ባተሌ ልንሆን አይገባም እጃችን ስራ ሊፈታ አይገባም አይምሮአችን ስራ ሊፈታ አይገባም ምክንያቱም ባለፈው ያልሽው ቃል ነው ፍጥረት ሁሉ ብርሃናችንን እስቲ ቢያት ባክሽን በኔ ወጪ ከፍላለሁ ፍጥረት ሁሉ ይጠብቃሉ እግዚአብሔር ምናምን ባለፈው የተናገርኳችሁ ከፍላለሁ ይሻላል አጋት ማኒ ነገር ፍጥረት ሁሉ በመቃተት እግዚአብሔር ልጆች መገለጥ ይጠባበቃል ማለት ነው ትርጉም በስነሽ አታቆምልሽ በአማርኛ ማንበብ ነው የተማርኩት ለዛ ነው እኮ ኮምፐስነሽ like the way you said it ራሱ ቃል በቃል ለምትይው እና I love it thank you actually ስለ ገንዘብ የሆነ ከወንድሜ ጋር እያወራሁኝ ነው አንድ ቀን በእናትሽ ላንብብልሽ እሺ በጣም የሚገርም አማርኛው እንግሊዘኛው ኤክሌሲያስቲስ 10:20 ነው መክብብ 10:20 እሺ የሰማይ ወፍ ቃሉን ይወስደዋልና 4 ነጥብ ባለክንፎችም ነገሩን ይናገራሉና በልብህ ሐሳብ እንኳን ቢሆን ንጉስን አትስደብ በመኝታ ቤትህም ባለጠጋን አትስደብ this is just proof አላረገውም ወይ ያለሽ ብቻል ሆነ ራሱ አታስብ መቀኝ ያርቃል እኮ ነው ለኛ ሲል እኮ ነው የነገረን ወፎች ብለው ያለህን ይለቅምብሃል ተመቀኝ ሰው ላይ ክፉ አስብ ባለጸጎች ላይ ክፉ ያሰብክ ያ ባለጸጋው ላይ የሆነው በረከት ወደ አንተ አይመጣም The English version says do not revile the king even in your thoughts or curse the rich in your bedroom because a bird in the sky may carry your words and a bird on the wing may report what you say. ጌታ ሆይ ደስ አይልም? I loved it. ለምንድን ነው ታውቂያለሽ ቤትዬ የሆነ ሰዓት ላይ ለምንድን ነው ወዳጅ እንደራሱ ለልብ ነው every question about Bible about God like በርግጠኝነት እሱን ከፍ ለማድረግ አይደለም ሙሉ መጽሐፍ ቅዱስ የተሰራው ይመስል በድሮ ሰው ሲሰማው ነገር ታላቅነቱን ኃያልነቱን የሚያስፈራ አምላክ እንደተጻፈ በመጽሐፍ ቅዱስ ላይ ሲሰማ ያደጉት and then the more I read it wasn't about him it was about us ለኛው ሲል ነው ፎርሙላውን ነው እየሰጠን ያለው ፎርሙላ ነው ህግ ነው ህግ አጥጣሱ ያለን ፕሪንሲፕል ነው በቃ የህይወት ፕሪንሲፕል ህግ ነው the moment you are invest ታደርግ ሰዎች ላይ ስንቀና ስንሳደብ ይሄ ነገር like ንጉሱን ካርስ ስናረገው because he has money because ከኛ የተሻለ ስለሆነ ፓወሩን ከተመቀኘንበት በክፉ ካነሳ ነው even ብቻችንን ሆነ whatever we have ይነጠቃል instead of የሱ grace እኛን እንደመጎብኘት ያለን ሁሉ እናጣለን ያ እና ምን መሰለሽ ለድህነትን ማስረዳት ስለምንፈልግ we want to somehow make it okay by spiritual lingo yes ለደሃው ቅርብ ነው ለባለጠጋው ቅርብ ነው ምናምን የሚለው ላይ ብቻ ፎከስ እናደርግና ለኛ እንዲመቸን ለኢጓችን whatever the circumstance and situation እንዲመቸን አርገን ተቀበል ነው so that is the real problem is ሶስተኛ ወገን ሆነ ገለልተኛ ሆነን አልተረዳነው ለስርቆቴ ሊመቸኝ ሲል አገላብጥና ለስርቆት የሚመች ቃል ፈልጋለሁ ለስልጣኔ ለኢጎይ እንደሚመቸኝ ሲሆን ደግሞ የፈለጉ ሶስተኛ ወገን ሆነን what's it really about him or is it really about ለኛ ነው ወይ yes እንዴት ነው እንደ ደሃኮ ሲል የመንፈስን ደሃ ነው like someone ከሚያደርግ ነው የጠቀሰው ሲክ like ኖክ የሚያደርግ በቃኝ ማይል ራፍተኛ የመንፈስ ራፍተኛ ነው ይላል ያለ ያለው ግን because of
ከሪያሊቲ ወርልድ የምንለው ነገር በሙሉ የውጭ ስለሆነ ብዙ ጊዜ ከውጭ ዓለም ጋር አገናኘ ነውና ደሃን ልብስ ካጣው ጋር መንገድ ላይ ከሚተኛው ጋር ምግብ ከማይበላው ጋር አገናኘ ነው። አምላክንና ቃሉን ከሰውኛ ነገር ጋር አያያዝ ነው። ከዚህ ወርልድ ጋር he's out of the world, he's in the heaven, he's in our consciousness. he's I don't ገልጸን ማንጨርሰውን ነገር በሚገለጽ በሚታይ ዓለም ገለጽ ነው። ከውጭ ወደ ውስጥ ከተት ነው። ከውስጥ ወደ ውጭ ለማውጣት የሚገባው everything ዛኮን አመለካከታችን ተቀይሮ ሪጂድ ነው የቀረው። በሰው በኢንዲቪጁዋል ደረጃ ተሰበርን፣ በቤተሰብ ደረጃ በኮሚኒቲ በሀገር በአህጉር ደረጃ ተሰብረን የቀረነው ከውጭ ወደ ውስጥ ስላስገባ ነው። እና ከውስጥ ወደ ውጭ ስታወጪው ግን question ስታደርጊ ግን የምር ውጤት አልጀበታለሁ። አንድ ወቅት ላይ I think I share with you አንድ ቲክቶከር አለች እጅግ በጣም የሚያምር ላይፍ ያላት higher that's she live desire it ነው በቃ የኔ በቃ ነፍሴ የሆነ desire life ቤቱ አይምሮ ውስጥ የምስለው ቤት ነው። አይምሮ ውስጥ የምስለው ቤት ነው የምትኖረው። የሚገርም healthy lifestyle አላት። ስፖርት ማስሰራ ቤቱ everything እና somehow የሆነ ሳለ የተረዳሁት የሆነ ኢሞሽን ባድ ኢሞሽን እንደሆነ ገባኝ። ኤንቪ የምትባለው ኢንተር ዘ ቻት ብዙ ጊዜ አይቶት ሰዎች ለሰዎች እድገት ሁሌ ደስተኛ ነኝ የምል ሰው ነኝ። ደስተኛ ካልሆንኩና ካስቀናሽ ብዙ ጊዜ ቀንቻለሁ ብዬ በቃላት ገልጸዋለሁ። ፓወሩን እንዲያጣ እና ለምንድን ነው የቀናሁት? ከናይናት ኬርት አምላክ ይስጠኝ ለኔ ግን በግልጽ ነው የምነግርሽ። ቤት እየጸበበት ጸጉር ሲያምር ቀናው አይውሽ እንደዚህ ጸጉር ቢሆን ነው የምልሽ እንጂ በጎን አብሰልስለሹ ቢሆን አልፈልግም። የመኝታ ቤት ገብቼ ከሆነ behind you in my heart ከኔጌቲቭ ኢሞሽን ጋር ከተያያዘ lack scarcity ነው። ይምጣ ሳይሆን እየገፋሁት ነው። እና እዛች ሞመንት ላይ ትዛለኝ ስሜቴ wasn't ታደላ ደስ ሲል I want this ሳይሆን የፕሌዥር ስሜት ሳይሆን who do you think she is ይሄን ነገር like እና ወይም ደግሞ it's like እንትን ስለሆነች ነው ያብታም ያብታም ነው ምናምን I was like ይሄኔ ባሉ አይወዳት ነው ይሄኔ ምናምን you know those people like የሆነ ሀብታም ሲሆኑ ወይ ሀብት ሲኖራቸው ይሄኔ እኮ ደስተኛ አይደሉም፣ ሰላም የላቸውም። Yes. And then you wonder why you're poor. And ይኸውልሽ አሁን ራሱ ሳቃችን የሀብታም ሳቅ ነው። We are happy. And then that moment like I told myself, oh my God, Jerry, አሁን we have to dig in. ያ የተኛውን ያላየሁትን አውሬ ከውስጤ ነቅዬ ማውጣት አለብኝ። ምክንያቱም he's eating ልጆችን እየበላ ነው ያለው። ግልገሎችን ትናይት መድረስ የሚችሉትን ግልገሎችን እየበላ ሊሚት እያደረገኝ ያለው አንዱን አውሬ ያገኘሁት because I was conscious ነበርኩኝ instead of ምክንያት እየሰጠሁኝ ከመቀጠል ይልቅ I catch myself. girl gotta stop there now. ለዛ ነው ዘበኛ የሚያስፈልገው። yes እኔ ፍቅር በጣም ነገረኝ ስሜቴ ነገረኝ እግዚአብሔር መንፈስ gotta stop there. ማግኘት ትችላለሽ be happy for her እና ኢሞሽንሽን ቀይሩና በደስታ ስሜት ቀጥም በዩ በመስጋና ስሜት እግዚአብሔር የለነሱ ማለት ይችላል ለኔ ማለት ይችላል ካለበት ቦታ ላይ ብዙ አለ። ይሄ ዲዛይን ስኬርሲቲ ማይንድሴት ስላለን ነው ከከፋ ብዙ አለው። ለወንድም ብር ላኩለትና በጣም ማመሰግናት don't worry brother ስትፈልግ ጠይቀኝ there is more where it comes from ላኪያ ታዲያ why not give me your bank dear because I was like I like that because አንዳንድ ጊዜ ስናወራ ትቢተኛ ጉረኛ ምናምን ላለመምሰል humble ለመሆን እና ሰዎች እንዲያስሉና ፊትን ለማድረግና የነሱ ችግር
ብቻቸውን ችግርተኛ ከሚመስሉ ላግዛቸው ትይና ሳታውቂው አብረሽ ትቀላቂያለሽ በስሜት ላይክ አሁን ግን አዌር እየሆንኩ ስመጣ ስለ ራሴና ኮንሽስ እየሆንኩ ስመጣ miserable life ካለሽ I'm sorry you have a miserable life but I cannot match your miserability እኔ ጋር I can't be companion በቃ ብቻሽ miserable ሆኜ figure out let me know if I can help you ነገር ግን የኔን ክራውኒን ቁጭ አድርጌ አብርሽ ወጣላ ማሰለም there's so much in your subconscious ገና ብዙ ምናጸዳው አይደል እንደኛ ራሳችን በጣም እና እኔም ቅድም ራስ ኮንሽ ጓደኛዬ ጋር ያወራው አንዳንዴ ዝምታው ውስጥ መቀመጥ ይሻላል ለምን የራሴ ድምጽ ብዙ እያታገለኝ ያለ ገና እያጠብኩት በእግዚአብሔር ቃል በራሴ ላይ ባለኝ ዕውቀት እነዛን ነገሮች እያጸዳው ባለውበት ሰዓት ግራቪቲ አልፈልግም thank you it's not selfishness መሆን አይደለም to choose you crownሽን መምረጥ you protect yourself first put your mask first አይደል እንዴ if you're in the airplane አታሽ ቃብጪ ያለሽ ነው you don't even have your own air አልበቃሽም እያልሽ like it makes no sense because you have no oxygen in your body እንደዚህ አይነት ሰዎች by the way resentment ነው የሚኖራቸው እንደዛ previously resentful young ሰው ስለነበር ፍላውራ በጣም previously resent ምክንያቱም ከጎደለው ከየተቆረስኩ ነው እየተቦጨኩ ነው እኔ እና በኋላ ላይ ወላ ጨጓራ ወላ ምን ሲያንገላታን ያው ለሰው ማልሆነው ነገር የለም like almost a victim and like martyr like ራሴን ለሰው ሰጥቼ you know and then God will ask me ማን አርገ ያለሽ ነው የሚለኝ ማርክሽ ተቀበጪ ነው job ለረጅም ዓመታት because I was the older kid I thought it's my job to take care of others የመጀመሪያ ልጅ ነኝ yes and then ከዛ በኋላ የነሱ ዲፓርትመንት ሲያልቅ ወደ ጓደኞቼ whoever I meet I become the nurturer person like I give you the shoulder ቤትሽን መኖር ትችላለሽ I'm okay I'm part of me እወደዋለሁ like this is part of my life ነገር ግን አሁን ዲሲፕሊን ማለት ጀመርኩ መቆንጠጥ ጀመርኩ ራስ ቢሽት ሙሉ ለሙሉ people pleaser ሆኖ ሌሎች ሰዎች ጋር ቤጅ ጥለው በረከት ይዘው ብቻ የሚሄዱበት ሳይሆን what is it for me what did you put ምን ታረጋለሽ ለኔ before I give it to you also so ያንን ነገር ለማውጣት what is it for me ለማለት በጣም ብዙ ስራ ሰርቻለሁ ለምን selfishness ጋር ነበር ያያዝኩት what is it for me የሚለው ቃል ባሽ እና ብዙ ሰው ነው ያለሽ እንደዛ selfishness ነው ናቹራል አልነበረም ሲወጣ ወድዋየት ከለመዱሽ ደግሞ በሆነ መንገድ ያንን ማድረግ ስትጀምሪ it looks like you becoming this evil like ምክንያቱም እዛ already ሌሎች ሰዎች ጋር expectation የለም ገብቶሻል ለዩ ግን እንደዚህ አይነት ሰው አልነበርሽም ወይ ነው የምትባይ compare ነው exactly ግን it takes me a while to feel like now this is my journey I changed እኔን አስቀድማለሁ እኔ መሰራት አለብኝ እኔ መቆም አለብኝ before I can even help other person የሚለው ነገር ላይ ለመድረስ it takes me በጣም ታይም ወስዶብኛል even to confront myself እና ሌሎች ሰዎችንም ደግሞ መብቴን ለመናገር ግራውንዴን ለማድረግ በጣም ብዙ ነው የሚፈጀው እና still working on it like የሆነ ነገር ካለ value እንዳልቆም አንዱ የማደርገው ነገር ታውቂያለሽ ብዙ ጊዜ ጽፈዋለሁ የሆነ ነገር ማድረግ ሆነ ጽፈዋለሁ እነዚህ ስጽፈው ለጻፍኩት ነገር ላይ ታማኝ መሆን ለጄሪ አይደለም ለጻፍኩት ነገር ለልጄ ከውስጤ ለወጣችው ልጅ ታማኝ ለመሆን እጥራለሁ የሆነ ነገር አድርጌ ዲስአፖይንት የሚያደርገኝ ከሆነ I'm just doing my job this is on my list ማድረግ አለብኝ አውትካሙ ጥሩም ሆነ መጥፎ ፐርሰናል መውሰዴን ትቼ ወደ ድሮ ወደ መሸሸም እንዳልገባና to keep going ለወረቀት ታማኝ ሆኜ እየጨመርኩ ለወረቀት the way we see it ገና ራሳችን ሰልፍ ወርዛችን ተሰርቶ ስላላለቀ ብዙ ተመልሰናል እስከ ያ ተሰርቶ እስኪያልቅ ድረስ በማይንዳችን በኢማጂኔሽናችን ልጅን ልንወልድ ይገባል
ህፃን ልጅ ልናያት ይገባል። አንድ ሰዓት እንደ ህፃን ልጅ ካየናት ማንም ሰው አይጨክንም ልጁ ላይ ህፃን ሰው አይጨክንም። ኢንስቴድ ኦፍ እዩ እንደዚህ 30 ምናምን ዓመት ውስጥ ያለችዋን ግሮን ውመኗን ቴክ ኬር ማድረግ ከባድ ነው የሚሆንብኝ። ግን if I see little እዩ ጸጉሯ ጥንጥዬ ትንንሽዬ ፊት ያላት full of happiness and loving የሆነችዋን ልጅ ግን ቴክ ኬር ማድረግ ኢማጂን ያንን ሳደርገው ከባድ አይደለም። ለሷ የሚገባትን መስጠት ሰው አንዳንድ ነገሮች ላይ ኦኬ የድሮ ልማዴ ሊጎትተኝልና ላፕስ ያደርግልና መልሽ የምመለሰው ዳት በኢማጂኔሽን አጠንክሬ ያስኳት ህፃን ልጅ አለች። doing it for her. Yes. ብዙ አመት አባን ጥያት ታስበላት አውሬ ሳደርቀው ነኖርኩት ብዙ ጊዜ ከሰላረጋ እንኳን ሰላም አብን ስኮታኮት ነበር የሶቤት አሁን ግን I got her, I see her, I want to be there for her. Let's ነው የሚገርምሽ ብዙ ጊዜ ስለ self love ገና ብዙ እናወራለን ሌላ ርዕስ ላይ ግን the more you take care of you the more you take care of others ነው የሚገርምሽ። እኔ ያየሁት ነገር ከሞላ ብርጭቆ አትሰጪም። yep የሌለሽን አትሰጪም። yep የመረም ፍቅር ለራስሽ ከሌለሽ የምትሰጪው ፍቅር በሙሉ ፌክ ነበረ። the right ፍቅር ነበረ poisoned ነው። yep poison ነው። የሰዎችን ጥላም ያሆን ፍቅር ነው። expectation ያለው ነው። expectation ያለው calculated የሆነ ነው። and Danny pasta. Want pasta more? Pasta? Huh? Okay, which is granted. Just let pasta on the ይሰጣል። እሺ okay go ask her for me. Go. Okay you get pasta now. Imagine getting a pasta and eating pasta. Really? እንደዛ በይ ገላጊው imagine you're eating now naan what okay you're so funny we're about to be there actually again so አንዱ ያየሁት ነገር ድሮ በጣም ሰዎች ወዳሉ ባሰብኩበት ሰዓት and I'm giving everything of me ያልኩበት ወቅት የሰጠሁትን ፍቅርና አሁን የሰጠውን ፍቅር ሳወዳድረው ያሁኑ በጣም ላቪንግ ነው። ባውንደሪ የጠበቀ ስርዓት የያዘ ሳፎኬት የማያደርግ እኔንም ሪስፔክት ያደረገ እነሱንም ሪስፔክት ያደረገ yes ሻዶ ማረጋቸው አይነት ፍቅር ሳይሆን የእነሱን ብራይት የሚያደርግ yes ኒዲ ያልሆነና እነሱን አውትሻይን የሚያደርጋቸው not like it's not based on me expectations ስላልሆነ የነጻ ፍቅር ነው የሚሰጣቸው። yes እና ያን የተጣቸው የነበረውን ፍቅር ሳወዳድረው that one the previous love that I give for people ብዙ ጊዜ expectation ነበረው። እኔን ሳልወደው ውስጤ ቁስል ብሎ አዝኜ ተሰብሬ ነበር። still I push forward ማልወደድበት ቦታ ነበር ሙሉ value ለኔ value የሌለው ለነሱም ደግሞ value አልነበረው። እነሱም value ያደረጉትን presence እኔም value አላደረገው። it's just pushed የሆነ ነገር ነበር በጣም ከውጭ ወደ ውስጥ pushed የተደረገ እንጂ ከውስጥ ወደ ውጭ አልነበረምና ብቸኛ ላለመሆን ነበር የምሰጠው። የሆነ ኤክስፔክቴሽን ሰዎች እንደዚህ አይነት ሰዎች እንድባል ነበር የምሰጠው። ዳንዬ ይቆ የሚባለውን ታውቂዋለሽ? ምሳሌ ለምን አንማርበት እሱ ላይ keep insisting doctor እንደዛች ባልቴት እኔ ህግና እግዚአብሔርንም አልፈራም። ነገር ግን እቺ ሴትዮ እንደሷ ሆኖ ነው this is what it because of የሱ insist ማድረግ ስላላቆመና ባደር ያደረገ ተነስ ተጣጣለ አሁን በቃ በዛው ልትጂብን ነውና አይ ግን አይገርምሽም? ለአንዳንድ አይነሽን ከገለጽ መማራሽ ብዙ ነገር ነው። መማራችን በጣም ብዙ ነገር ነው። it's like ብዙ ጊዜ መጽሐፍ ላይ ያለ ይመስለናል። it's here like now እታዘዛለሁ በሳይንስ ከሚያንሰኝ ሰውዬ ጋር እንዴት ይታደልክ ነክ ያንዳንዱ ዲቴል ለምናወራው
ሌሎች ቀኖቻችን ላይ በአንድ አርዕስት ላይ ምን ያህል ማውራት እንደምንችል ምን ያህል ኦፕን ማድረግ እንደምንችል ምክንያቱም ዲፓርትመንት ቢኖረው ጭንቅላታችን እና ሀሳባችን it's a million department ነው ያለን who we are is million of thoughts እና million of belief ነው እኛን ቤቲ እዩ እንደዚህ አይነት ሰው ነች የሚያስብለው እና every department እየከፈትን ብናየው ስለ every thought ያለን ነገር እያየን ሪክሬት ብናደርገው ሪዋይር ብናደርገው ለእኛ እንዲጠቅመን ለእኛ ሰርቭ እንዲያደርገን አድርገን ሳይቱ እንዲጠቅመው አድርገን ሪዋይር ብናደርገው we will live ደስተኛ ህይወት እንድንኖር ያደርገናል የተጻፈልን እንድንኖር ያደርገናል የሚገርምሽ ቤትዬ አንድ ጊዜ I love imagination by the way ስለ imagination ማውራታችን አይቀርም ግን በኢማጂኔሽኔ አስበዋለሁ አሁን በሞት ከሞትኩ በኋላ እግዚአብሔር አግኝቶኝ I thought እኔ ያሰብኩልሽ ምድር ላይ ስልክሽ ተመጣሽ ይሄን እንድታረጊ ነው ብሎ ቢያሳየኝ በቪዥን ትልልቅ ነገሮችን ስቀይር ትልልቅ magnificent ነገሮችን ስቀይር ቢያሳየኝ እና because of my belief በእኔ ባለመጣሪ እምነቴን ባለማስተካከል ልምዴን ባለመቀየር እያንዳንዱ ነገር ሪዋይር አድርጌ እሱ እንደፈጠረኝ ባለማድረግ ምክንያት ብቻ ሰርቫንት ፔዘንት ሆኜ ብኖር ሮያል ፋሚሊነትን ሰጥቶኝ I will just be disappointed በእርግጠኝነት እጠይቀዋለሁ መምጣት መሄድ እችላለሁ ወይ can I do it again can I do it better ብዬ and as we know maybe we live once አይደለሽ ምድር ላይ and now we may not get another chance or we don't get another chance as long as we know to rewrite it again and now as long as ትንፋሻችን እዚህ ምድር ላይ እስካለች ድረስ we have a time ይሄ አሁን የተጻፈ አሁን የኖርንበት ያለው ነገር በእርግጠኝነት this is not us I am እኔ ብለን የምንገልጸው ነገር this is not it ምኑ ታየ አባይን ያላየ ምን ጨረንቃል ማለት አባይም ላይ አልደረስንም ገና ምንጭ አላየንም ገና ብርጭቆ ውሃ ላይ አይተን ነው ውሃ ማለት ይሄ ነው ያልነው እኛ የተጻፈልን እኛ እሱ መርጦ እዚህ ምድር ላይ የላከን magnificent ለሆነ ጥሪ ነው ክዳፍ በደንብ ኦፕን አፕ ካደረግን ነው በደንብ በራችንን ካካንደን በደንብ ኢንሲስ ካደረግን if we ask ይሰጠናል knock and it will open for you አይደለ we seek ማድረግ አለ seek የሚለው ነገር የለም it's not looking for it seeking is something ማቆም persist ያደረገ ፍላጎት ነው seek ከተግባር ጋር ከእምነት ጋር ውቅያኖስን ሊያሳየን ዓለምን ሊያሳየን ከጥግ እስከ ጥግ ሊያወርሰን እየፈለገ እኛ በብርጭቆ ውሃ በቆርኪ ውሃ የምንቀረው because of our limitation አሳሰባችን ሊትር ስለሆነ ነው so whenever I think about it በኢማጂኔሽኔ ሳስበው how disappointed I will be እዛ ቦታ ላይ ደርሼ heaven ጋር ደርሼ all this ለኔ ነበር ተሰጠኝ እና ስለፈራው ብቻ ነው እዚህ ጋር ያልደረስኩት ራሴ ስለተጠራጠርኩ ራሴ ስላልሰራሁኝ because of what assumption wrong ስላደረኩት አመለካከቴን wrong ስላደረኩት ሰውን ብሌም ሳደረገው ሶሳይቲን ብሌም ሳደረገው ሪሶርስ ትምህርት ጭንቅላት እዛ the whole world ብሌም ሳደርግ I limited myself እና follower እንደሆነ አደረገኝ instead of leader so I will regret it regret ይበልጣል የregret pain is painful አንድ ነገር አድርገን ነው regret ከምናደርግ ያላደረግነው ነገር ነው የሚቆጨው እና እሱን ሳስበው whatever ልተው ያሰብኳቸው ነገሮች limited ሆኜ I don't think this is for me ወይ ደግሞ I don't think ይሄ ነገር አላይሳካልኝ ይችላል ወይ ደግሞ maybe I'm just meant to be እዚህ ቦታ ላይ ምናምን የሚለውን አመለካከቴን እንደ አዲስ ሆኖ ነው this is not it እንድል ያደርገኛልና እንደ ቀላል እንደ ሕፃን ልጅ ኢማጂን አድርገን እውነት ነው ብለን የምናስበው ነገሮች በቀየርናቸው ቁጥር the more door will open ያንዳንዱ ተራራ በኋላ ሌላ ተራራ አለ በጣም ብዙ የሚያማምር ቪው አለ just ገና ታችን ያለ ነው ሾሮ ቆስተን this is more we go in journey አብረን እንሄደዋለን በጣም የምወደው ህይወት ነው ይሄ ምድር
በጣም ውብ የሆነ ምድር ነች። I love every people የሚያጋጥሙኝ ሰዎች በሙሉ just full of fruit የሆኑ አበቦች የሆኑ ሰዎች ናቸው የሚያጋጥሙኝ። I don't know how, I don't know why, it's just blessing, you know, I swear. አሁን አውርቼሽ ራሱ የተሰማኝ እርካታ ደስታ የኔማ I'm so ሴም እዛ መንገድ ውስጥ ስላገኘሁሽ በጣም ከዚህ በፊት ነግሬሻለሁ። I've imagined a friend like you እና ስለ ኢማጂኔሽን ሌላ ቀን እናወራለን። but like it's አሁን ግን አይደንቀኝም almost because no yes ማለት እውነቴው አሁን እውነትሽ ይሄ ነው ሰው ሲልሽ አይደንቅሽም። like already like okay ፀሐይ ይወጣል you know ጠዋት ምንም የሚገርም ነገር የለም ማለት እና አሁን almost ምንም እየቀነሰ መጥቷል። ኖርማላይዝ እያደረኩት መጥቻለሁ ይሄንን abnormal life you know and I've just been like okay I receive it like okay this is what you want okay ይሄን receive አደርጋለሁ ይሄን እቀበላለሁ እዚህ መንገድ ላይ ያለው okay እሺ ታዘዛለሁ ከመንገዱ ተቻለው መስመር ውስጥ ገባለሁ yes just like tune in act on it እና እዛ መንገድ ላይ ነገኘሽ act on it ላይ ምክንያቱም obedience is better than sacrifice ይላል እግዚአብሔር ቃል አይደል መታዘዝ ከመስዋዕት ይበልጣል ስለሚል መታዘዝ ነበረብኝ። በብዙ መንገድ ሳልታዘዝ ቅድም ሪግሬት ያልሽው አለመታዘዝ ነው right it's saying like ለአብርሃም ኔሽን አስባለሁ አንተ ውስጥ ሲለው የዘጠና ምናምን ሰውዬ አይ አለ ምን ማለት ነው አሸዋ ነው የሚታየኝ ሲለው አይ ምን ማለት ነው ምድር ያማል ምናምን ብሎ ለጥ ቢል እንግዲህ ምን ያህል ኢምፓክትፉል እንደሆነ ብናስብ መታዘዝ ውስጥ ኔሽንን almost the course of life የሚቀይር ነገር ነው አይደል? ትክክል። ምክንያቱም በአብርሃም ውስጥ ነው ኢየሱስ ክርስቶስ ነው የመጣው። so really is that powerful እና obedient ባልሆንባቸው ህይወታችን አካል ውስጥ እግዚአብሔር ሲናገረን ማዳመጥና እሺ ማለት ጥሩ ነው። ዋጋው በጣም ከባድ ነው። አሜን። እኔ ደግሞ ብዙ አልከፈልኩም። ለም ትንሽ ነው የከፈልኩት ግን አዎ እኔም በጣም ነው የማመሰግነው። አሁን ሞክሬዋለሁ አምጥቷል ብዬ ለራሴ እሱ ሳልመካ ሞክሬዋለሁ ያንን መንገድና it was painful full of it ነበረ full of ያስታውቃል ከእግዚአብሔር የመጣና ያመጣ ነገር ሶርስ ጸጸት ሐዘን ሰልፍ ሄትሬት ነበረው እና አሁን ባለኝ awareness I will never repeat that road anymore because the ብርሃን እያለ ለምጨለማ ጋር you know ሌላ ጊዜ እናወራባቸው ብዙ ሰዎች ይኖራሉ ግን አንዱ ርዕስ እንዲሆን የምፈልገው ብዙ ጊዜ we're so focused on things ላይሆኑ የሚችሉት ነገሮች ላይሳኩ የሚችሉ ነገሮች ሰይጣን እንደዚህ ያደርጋል ሰይጣን እንደዚህ ያደርጋል እንደዚህ አይነት ላሆኑ እንደዚህ ሆኖ አሳስሮኝ ምናምን we study as a human we study about our fear ራሳችን more እናጠናለን አሸናፊ ሶሉሽኑ ላይ ለማጥናት አሸናፊ ላይ ገዢው ላይ አንገቱ ላይ የሚቆመው ሮያሊቲነታችን ላይ ፓላሳችንን ትተን ገሃነም ያመጣው ብዙ ጊዜ እና ያጠናነው ነገር ፎከስ ያደረግንበት ነገር ደግሞ እንዳለ ይሆንብናል እና አሁን ላይ ያለኝ ነገር ታያለሽ only his kingdom ማጥራት የምፈልገው የወደቀ መንግስት ላይ ትኩረት የለኝም ጉዳይ ኪንግደሙ ላይ ነውና በኪንግደሙ ላይ ሆነን የምንፈልገው ሁሉ ተጨምሮልን ማግኘት እንችላለን we don't have to go ብዙ ጊዜ ገንዘብ ከኃጢአት ጋር ይያያዝ ነው ሀብት ብልጽግና ምንም ነገር ቀያ መንግስት ብቻ እንደሚሰጥሽ ተደርጎ ነው የሚታሰበው አላዩትማ ይሄንን እኮ ይሄኛውን እኮ ስላልቀመሱት ነው ከሚገርም ሰላም ጋር ከሚገርም ደስታ ጋር ከሚገርም ረፍት ጋር ባልጠጋ ማድረግ ይችላል አምላካችን እና እኛ ሁሉንም ጠየቅን ስቶር ውስጥ ወስዶ እግዚአብሔር ሞል ውስጥ የት ነው የምትፈልጊው አለ said all exactly ህንጻውን አለን ህንጻውን የምንቃ መምረጥ ነው the whole thing love ፍቅር በረከት ደስታ wealth everything አሜን ወደላይ የምንፈልገውን ሁሉ በሱ ዘንድ ማግኘት እንችላለን። ምክንያቱም always seek his kingdom
እኔ the rest of things ይሰጣቸዋለሁ። ተሰጥቶናል፣ ምስክር ነኝ። it's not something ወደፊት የሚሰጠኝ ነገር አይደለም። already ተሰጥቶኛል፣ already እየኖርኩት ነው። already I am feeling it, I'm living it። የሚነካ የሚዳሰስ ነገር ነው እጄ ላይ ያለው እግዚአብሔር የሰጠኝና it's not hope አይደለም ማውራው like እኔ እዚህ ያለው ምስክር ነኝ። የዛ ጨለማውን መንግስት አውቀዋለሁ። ምንም ነገር በለቅሶ ነው፣ ምንም ነገር በሐዘን ነው፣ ምንም ነገር በስፋት እዚህኛው ላይ ግን full package ነው። there's nothing you will lose። just double ነው የሚደረግልሽ እና እሱ ላይ ደግሞ ሌላ ቀን አርስ አድርገን ብንወያይበት ደስ ይለኛል። that we can shift እይታችንን ሐሳባችንን from the ጨለማው ትተን ወደ ብርሃኑ እንድናይ። there's nothing to be scared ካሸነፍሽ በኋላ አንደኛ ወጥቶ እቱም የበጠሰው ሰውዬ ሪካርዱን የበጠሰው ሰውዬ why do you have to worry about the second person, the third person? already መስመሩን አልፈሽ በጥሰሽ ቢለሽ why are we worried about ጨለማ? ብዙ ጊዜ እንረሳዋለን የተሸነፈ መንግስት እንደሆነ የወደቀ መንግስት እንደሆነ እና እንዳላለፈ ሰው ዋንጫው እንዳልተሸለመ ሰው ነው እንዳዲስም እንደነገደ if we focus on ourselves in our God, in the happiness ከሱ joy ጋር ከሱ መንግስት ጋር ፎከስ ካደረገን ምንም ፊር የምናደርገውም የምንጠነቀቀውም ነገር አይኖርም። ለምን የሱ ምቾት ላይ የሱ እቅፍ ላይ እስካለን ድረስ እና እሱ ፓርት ላይ እንዴት ነው ፎከስ ማድረግ የምንችለው ደግሞ የሚለው አርስ እናደርጋለን። በእርግጠኝነት ኮመንቶች ይኖራሉ። ከስር ኮመንቶችን ደግሞ እያነበብን በየትኛው ዳይሬክሽን ብንሄድ ሰርቭ ማድረግ እንዴት እንችላለን አስ እያነቃ ነው ኤቭሪቲንግ ኒውሮናችን ውስጥ ያለውን እያንዳንዱን ቶት also others because this is such a beautiful chain የሆነ ወርልድ ነው። እኔ ስታለቅሽ ባይሽ በእርግጠኝነት ይገፋኛል። ሪኮኔክትድ የሆነ ስለሆነ ስትከፊ ባይ ስትደሰች ስታይ ሳቅሽ ይገፋብኛል። we're not just ስጋና ደም ብቻ ስላልሆነን ሰው ሌላ ሰው ሂል ማድረግ እኛንም ሂል ያደርገናል። ሌላ ሰው ተደስተኛል የሚያስደስተናል። so we're here together as a living person. We have the same journey ህይወት so we live together እሺ የተሻለ ቦታ እንደርሳለን አብረን። በጣም ደስ ብሎኛል። I'm so happy for the journey እግዚአብሔር ምን እንደሚያደርግ እናያለን። we're very excited። ሌሎች ብዙ ኮንቨርሴሽኖች ከዚህ በኋላ ይኖሩናል እና ከእናንተም የሚመጡትን ኮመንቶች በመከተል እናንተን የሚጠቅሙ ነገሮች በሙሉ እዚህ ለማውራት ፈቃደኛ ነን። አሜን። thank you very nice ስለመጣችሁ። የኔ እንትናትሷ የኔ ሲግኒቸር እናመሰግናችኋለን። አሜን። ቆንጆ እንወዳችኋለን። መልካም ቀን ወይም ምሽት ባላችሁበት። አሜን።